ሰላም ጤና ይስጥልን የአካዳሚክ ቴክ አማሪክ ቤተሰቦች ቻናል ቤተሰቦች እንዴት አላችሁ? እንግዲህ ዛሬ የትምህርት ቤት አመራርና አስተዳደር ምንነት አንድ ባንድ እናያለን። ስለዚህ እስከ መጨረሻው ፕሮግራማችን ፍጻሜ አብራችሁ ተከታተሉኝ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም። ስለዚህ በአንድ የትምህርት ቤት አስተዳደር ውስጥ አመራርና የአስተዳደር ዋና ዋና የዘይቤው አይነቶች ምን ናቸው የሚለውን አንድ ባንድ የምናይ ይሆናል። በቅድሚያ አስተዳደር ወይም የትምህርት ቤት አስተዳደር ማለት ምን ማለት ነው የሚለውን ወይም ሊደርሺፕ ማለት ምን ማለት ነው የሚለውን እናያለን። ስለዚህ አብራችሁኝ ሆኖ ጥሩ ነገር እንደምታገኙበት ተስፋ አደርጋለሁ። ስለዚህ የትምህርት ቤት አመራር ወይም ስኩል ሊደርሺፕ ማለት ምን ማለት ነው የሚለው ስናይ የትምህርት ቤት አመራር ወይም ስኩል ሊደርሺፕ ማለት የአንድን ትምህርት ቤት ራዕይና ግብ ለማሳካት ሰዎችን፣ ሀብትንና ሂደትን በብቃት የማስተናበር ጥበብና ሳይንስ ነው። እንግዲህ አንድን ትምህርት ቤት ውጤታማ ለማድረግ የተሻለ ነገር እንዲኖረው ለማድረግ የሰው ሀብትን ተማሪን እንዲሁም ሌሎችንም ገንዘብን ፋይናንስን በመጠቀም ትውልዱ የበቃ ትውልድ ነገ አገር ተረካቢ ትውልድ ለመፍጠር የሚያስችል ጥበብ ወይንም ሳይንስ እንትን ብሎ ይጠራል ማለት ነው። የትምህርት ቤት አስተዳደር ወይም ስኩል ሊደርሺፕ ብለን እንጠራዋለን ማለት ነው። ሌላው የትምህርት ቤት አመራር ወይም አስተዳደር ከተራ አስተዳዳሪነት ባለፈ አንድ ከተራ አስተዳዳሪነት ብለን የምንጠራው የትምህርት ቤት አስተዳዳሪነት በተጨማሪ ተማሪዎችን ውጤት ለማሻሻልና የመማር ማስተማር ሂደቱን ውጤታማ ለማድረግ መምህራንን፣ ተማሪዎችን፣ ማህበረሰቡን የማነቃቀት ተግባር ነው በዋነኛነት የሚሰራው። ስለዚህ እንደ ትምህርት ቤት አስተዳዳሪነቱ ትምህርት ቤቱ ውስጥ ተማሪዎች በምን ሁኔታ እየተማሩ ነው? ውጤታቸውስ ምን ይመስላል? ለተማሪዎች ውጤት መቀነስ ወይም መጨመር መንስኤዎች ምንድን ናቸው? ለመቀነሱ ካለች ክፍተቱን በመፈለግ ክፍተቱ የሚሞላበትና የተሻለ ውጤት የሚያስመዘግቡበት እንዲሁም ውጤታማ ለመሆኑ ደግሞ በዛው መልኩ የተሻለ ፈለጎችን በመከተል የተሻለ ብቁ የማድረግ ዘዴ መምህራን የተለያዩ ስልቶችን በመጠቀም እንዴት ማስተምረው ተማሪዎችን ብቁ ማድረግ እንደሚችሉ የሚሰራው ዋናው ተግባሩ ነው ማለት ነው የአንድ የትምህርት ቤት አስተዳደር። ሌላው በትምህርት ቤት አመራር ውስጥ ዋና የሚባሉ ተግባራት ምን ናቸው? አንድ የትምህርት ቤት አስተዳደር በዋነኛነት ሊሰራቸው የሚገባ ዋና ተግባራት ምንድን ናቸው የሚሉትን ስናይ ወደ 5 አብይ ተግባራት አሉት ንዑስ ተግባራቶች። እነሱም የመጀመሪያው ራዕይን መቅረጽ ወይንም ሴቲንግ ቪዥን ነው የሚለን ራዕይን መቅረጽ። ሁለተኛው የትምህርት ቤት ጥራት አመራር ወይም ኢንስትራክሽናል ሊደርሺፕ። በሶስተኛ ደረጃ ላይ የምናገኘው ምቹ ሁኔታ መፍጠር ወይም ክሬቲንግ ኤ ፖዚቲቭ ክላይሜት። እንዲሁም የሰው ሀብትና ቁሳቁስ አስተዳደር ኦር ሪሶርስ ማኔጅመንት በእንግሊዝኛው ብለን የምንጠራው። የመጨረሻው 5ኛው ላይ የምናገኘው የማህበረሰብ ተሳትፎ ኦር ኮሚኒቲ ኤንጌጅመንት ብለን የምንጠራው ናቸው ያሉት። ስለዚህ እያንዳንዳቸውስ እነዚህ ዋና የትምህርት ቤት አመራርና አስተዳደር ተግባራት እንዴት ነው ልንተገብራቸው በአንድ ትምህርት ቤት ውስጥ ልንሰራቸው የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ የመጀመሪያው የምናየው ራዕይን መቅረጽ ኦር ሴቲንግ ቪዥንን ወይም ራዕይ እንዴት ነው መቅረጽ የምንችለው? ስለዚህ አንድ መሪ ወይም የትምህርት ቤት አስተዳደር ለትምህርት ቤቱ እንግዲህ ግልጽ የሆነ የወደፊት ግብ ያስቀምጣል። ለምሳሌ በ5 ዓመት ውስጥ በክልል ግንባር ቀደም የሆነ ሳይንስ ትምህርት ማዕከል መሆን የሚል ራዕይ ሊኖረው ይችላል። ስለዚህ ይህንን ራዕይ በመቅረጽ በትምህርት ቤቱ ውስጥ ተግባራዊ በማድረግ የተሻለ ውጤት ወይም የተሻለ ግንዛቤ ተፈጥሮ ትውልዱ ብቁ እንዲሆን እንዲሁም በአፈጻጸም ደረጃም በክልሉ ሞዴል ሆኖ የሚጠራበት ራዕይ ወይም ቪዥን ነው ማለት ነው። ስለዚህ ዋናው የትምህርት ቤቱ አመራርና አስተዳደር ዋናው ተግባሩ አንዱ ምንድን ይሆናል ማለት ነው? ራዕይን መቅረጽ ይሆናል ማለት ነው። ስለዚህ
ይህ ራዕይ ሁሉም አካላት ማለትም መምህራን፣ ወላጅ፣ ተማሪና ተማሪዎች በአንድ ዓላማ እንዲሰለፉ ያደርጋል። ስለዚህ ራዕይን ከቀረጽን ራዕዩ የሚቀረጸው መምህራንን፣ ወላጅን፣ ተማሪን ያሳተፈ መላ ማህበረሰብ ወይም ኮሚኒቲውን ያሳተፈ ስለሚሆን በጋራ አንድ ላይ ለአንድ ዓላማ ወይም ለተቀረጸለት ራዕይ እንዲሳተፉ ያደርጋል ወይም ተነሳሽነት እንዲፈጥር ያደርጋል ማለት ነው። ሌላው በሁለተኛ ደረጃ ላይ የምናገኘው ወይም የትምህርት ቤት አስተዳደር ዋና ተግባር የትምህርት ጥራት አመራር ወይም ኢንስትራክሽናል ሊደርሺፕ የምንለው ነው። ይህ አመራር ክፍል ትኩረቱ በቀጥታ መማር ማስተማር ላይ ነው። እንግዲህ የትምህርት ቤት አመራር ዋና ተግባሩ አንዱ የትምህርት ጥራት አመራር ነው ወይም ኢንስትራክሽናል ሊደርሺፕ የምንለው። ስለዚህ አብዛኛውን ጊዜ ትኩረት የሚያደርገው መማር ማስተማር ሂደት ላይ ነው። ማለትም የመምህራንን የማስተማር ብቃት መከታተልና መደገፍ፣ መምህራን በምን መልኩ እያስተማሩ ነው፣ ምን አይነት ጋፕ አላቸው፣ ያንን ጋፓቸውንስ ወይም መሻሻል ያለባቸውን ነጥቦች በመለየት መምህራንን በመደገፍ የተሻለና ብቁ የሆነ ትውልድ ወይም ተማሪ እንዲያፈሩ ማስቻል ነው እና መደገፍ ማለት ነው። ሌላው ስርዓተ ትምህርቱ በአግባቡ መተግበሩን ማረጋገጥ፣ በትምህርት ሚኒስቴር በተለያዩ ነገሮች የወጡ የትምህርት ማስፈጸሚያ መርሆች ወይም ፓኬጆች ሊሆኑ ይችላሉ። እነዚህን በአግባቡ ትምህርት ቤቱ ላይ አፕላይ እያደረገ ነው ወይ አንድ መምህር የሚለውን የሚያረጋግጥ ይሆናል መሰራቱና ለመሰራቱ። ሌላው የተማሪዎችን ውጤት በመተንተን ድክመቶቻቸውን የሚታረሙበት መንገድ መፈለግ። ለምሳሌ በአንድ ትምህርት ቤት ውስጥ የተማሪዎች ውጤት ምን ይመስላል? ደካማ፣ ከፍተኛ ያመጡ ይኖራሉ፣ ዝቅተኛ ይኖራል፣ መካከለኛ። ስለዚህ እነዛን በደረጃ በመለየት ለዛ ዝቅተኛ ውጤት ለማምጣታቸው መንስኤ የሆናቸውን በመለየት ያን ችግር በመፍታት ለቀጣይ የተሻለ ትውልድ ወይም የተሻለ ዜጋ እንዲፈጠር ወይም ተማሪ እንዲሆን የተለያዩ ቲቶሮችን በመስጠት ብቁ የሚያደርግበት ስልት ይሄ የትምህርት ጥራት አመራርነት ብለን እንጠራዋለን ማለት ነው። ሌላው ሶስተኛ ላይ የምናገኘው ምቹ ሁኔታ መፍጠር ክሬቲንግ ፖዚቲቭ ክላይሜት ብለን የምንጠራው። ስለዚህ በትምህርት ቤት ውስጥ የደህንነት የፍቅርና የስራ ተነሳሽነት እንዲኖር ማድረግ ነው። ስለዚህ በአንድ ትምህርት ቤት ውስጥ ደህንነቱ የተጠበቀ ለተማሪ የማያሰጋ ስጋት የሌለበት ጠብ የሌለበት ምንም ግጭት የሌለበት ማድረግ የፍቅርና የስራ ተነሳሽነት በመላው ተማሪ፣ መምህራን፣ ወላጅ ማህበረሰብ ጋራ መልካም የሆነ ግንኙነት እንዲኖር ማስቻል ነው አንዱ ክሬቲንግ ፖዚቲቭ ክላይሜት ብለን የምንጠራው። ሌላው መምህራን በነጻነት የሚሰሩበት፣ መምህራን ምንም አይነት መሸማቀቅ የነጻነትም ሆነ የምንም አይነት ነገር መሸማቀቅ ሳይኖር በሙሉ ነጻነታቸው ትምህርት ቤት ላይ ማንኛውንም የመማር ማስተማር ሂደቱን በስርዓት የሚተገብሩበት ሂደት ይሆናል ማለት ነው። እንዲሁም ተማሪዎች ደግሞ ለመማር የማይፈሩበት አካባቢው ከምንም አይነት የስጋት ንጹህ የሆነ ወላ ጾታዊ ሊሆን ይችላል እንዲሁም ሌሎችንም አይነት ነገሮች የሚያስፈሩ ነገሮች ላይ ነጻ የሆነ አካባቢን በመፍጠር መማር ማስተማር ሂደቱን ምቹ ሁኔታ ማድረግ ነው። አራተኛ ላይ የምናየው የሰው ሀብትና ቁሳቁስ አስተዳደር ወይም ሪሶርስ ማኔጅመንት ብለን የምንጠራው ነው። እንግዲህ የመማሪያ መጽሐፍት፣ የላቦራቶሪ እቃዎችና ቴክኖሎጂን በአግባቡ ጥቅም ላይ እንዲውሉ ማድረግ። እንግዲህ በአካባቢያችን ከሚገኙ ቁሳቁሶች የተሰሩ የላቦራቶሪ እቃዎች ሊኖሩ ይችላሉ፣ የቴክኖሎጂ ግብዓቶች፣ እንዲሁም የማስተማሪያ መጽሐፎች ወይም አጋዥ ረዳት መጽሐፎች የምንላቸው እነሱን በአግባቡ ላይ ጥቅም ላይ እንዲውሉ ማድረግ። ይሄ አንዱ የሰው ሀብትና ቁስ አስተዳደር ተግባር ነው ማለት ነው። ስለዚህ አንድ የትምህርት አስተዳደር ይህንን በአግባቡ ይመራል ማለት ነው። ሌላው የሰው ኃይልን ወይም የመምህራንን የቢሮ ሰራተኛ በችሎታቸውና በዝንባሌያቸው መድቦ ማሰራት። ያ ማለት ማንኛውም በትምህርት ቤቱ ውስጥ በተመደቡበት ሙያ ዘርፍ ላይ ብቁ የሆነ በተሰጣቸው ዝንባሌ ወይም በተሰጣቸው ወይም አግኝተውት በመጡት እውቀት መሰረት የተሻለ ነገር ስለሚኖራቸው የተወሰነ ነገር ዘውበት በመጡበት ወይም ሰርቲፋይድ ሆኖ በመጡበት ነገር ላይ ስራ እንዲሰሩ የማድረግ
ኃላፊነት የሰው ሀብት እና ቁሳቁስ አስተዳደር ነው ማለት ነው በአንድ ትምህርት ቤት ውስጥ አስተዳደር ውስጥ። ስለዚህ ይህንን ይሰራል። ሌላው የመጨረሻው የምንለው ተግባራችን የትምህርት ቤት አመራር እና አስተዳደር ዋና ተግባር የማህበረሰብ ተሳትፎ ኦር ኮሚኒቲ ኢንጌጅመንት ብለን የምንጠራው። ስለዚህ ትምህርት ቤቱ ከማህበረሰቡ ተነጥሎ ሊቆም አይችልም። ስለዚህ የማህበረሰብ ተሳትፎ ግድ ይለናል። በተለይ እንግዲህ እንደ ኢትዮጵያ የምናውቀው አሁን በአዲሱ እንደምናውቀው የስርዓተ ትምህርት ከ1 እስከ 8ኛ ክፍል ባለው በአካባቢ ቀበሌ በሚገኙ እንደሚደገፍ በበላይነት ባለቤቱ የአካባቢው ማህበረሰብ ወይ ኮሚኒቲ ወይም እንደሆነ የሚገልጽ ነው ማለት ነው። ስለዚህ ማህበረሰብ ከሌለ ትምህርት ቤት የለም። ስለዚህ ያለ ማህበረሰብ ላይ ነው ልጆች የሚገኙት። ማህበረሰብ ነው ያንን ትምህርት ቤት የሚንከባከበው። ትምህርት ቤቱ ለኔ ነው ብሎ በመንከባከብ ነው ያን ትምህርት ቤት ሊያስብለው የሚችለው። ስለዚህ ማህበረሰብ ከሌለ ትምህርት ቤት አለ ማለት አይቻልም ማለት ነው። ስለዚህ ሁለቶችም ተነጣጥለው መቆም የማይችሉ ናቸው ማለት ነው። ሌላው ውጤታማ መሪ ከወላጆች ከአካባቢ ሽማግሌዎች እና ከትምህርት ቢሮ ጋር ጠንካራ ግንኙነት በመፍጠር ለትምህርት ቤቱ እድገት ድጋፍ ያሰባስባል። ስለዚህ ይህ ማህበረሰብ ተሳትፎ ኦር ኮሚኒቲ ኤንጌጅመንት የምንለው ውጤታማ የሆኑ የትምህርት ቤት አስተዳዳሪዎች ከማህበረሰብ ወይም ከተማሪ ወላጆች፣ ከአካባቢ ሽማግሌዎች፣ እውቅና ካላቸው ተሰሚነት ካላቸው ሽማግሌዎች፣ ከሃይማኖት አባቶች ጋር በመሆን እንዲሁም ከትምህርት ቢሮ ጋር በመገናኘት ግንኙነት በመፍጠር ለትምህርት ቤቱ እድገት ድጋፍ ያሰባስባሉ። ማህበረሰቡ ይህ ትምህርት ቤት በምን መልኩ በዚህ ክፍተት አለበት። ስለዚህ ይህንን ክፍተት ምን ብናደርግለት ነው የተሻለ ትምህርት ቤት ሊሆን የሚችለው በሚለው ዙሪያ እንዲሳተፉ የሚያነሳሳ የትምህርት ቤት አስተዳደር ነው ማለት ነው። ስለዚህ የማህበረሰብ ተሳትፎ ኦር ኢንጌጅመንት ኮሚኒቲ ኢንጌጅመንት ዋናኛው የትምህርት ቤት አስተዳደር ዋና ተግባር ነው ማለት ነው። ስለዚህ እነዚህን ይመስላሉ የአምስቱ አንድ የትምህርት ቤት አስተዳደር እና አመራር ዋና ተግባራት ማለት ነው። በቀጣይ የምናየው የትምህርት ቤት አመራር ወይም ስኩል ሊደርሺፕ ብለን የምንጠራው ጠቅላላ ባለ መልኩ በአጭሩ ምን ማለት ነው የሚለውን ስናይ፣ ስለዚህ የትምህርት ቤት አስተዳደር የተሳካ የትምህርት ቤት አመራር ማለት የተሳካ የትምህርት ቤት አመራር ማለት ጥሩ መምህር እንዲያስተምር ተማሪው እንዲማርና ወላጁ እንዲተባበር መንገድ የሚጠርግ መሪ ማለት ነው። እንግዲህ ከትርጓሜው ከዚህ ዴፊኒሽኑ እንደምናየው የተሳካ የትምህርት ቤት አመራር ወይም አስተዳደር ማለት ጥሩ መምህር እንዲያስተምር ተማሪው እንዲማርና ወላጁ እንዲተባበር መንገድ የሚጠርግ ወይም እነዚህ ሶስት አካላቶች ተማሪ፣ መምህራንና ወላጅ ማህበረሰብ የምንለው በጋራ ተባብረው የተሻለ ትውልድ መፍጠር እንዲችሉ ትምህርት ቤቱ ደግሞ ምቹ ሁኔታዎችን እንዲፈጥሩ የሚያደርጉ ናቸው ማለት ነው። ስለዚህ ይህንን የማስደረግ አለው ካልነ ያ መምህር የተሳካና ውጤታማ ነው ብለን እንጠራለን ማለት ነው። ሌላው በትምህርት ቤት አመራር ዙሪያ በተለይ ትኩረት የምትሰጠው ክፍል ለምሳሌ የዲሲፕሊን አያያዝ፣ የሪፖርት አዘገጃጀት ወይንም የቴክኖሎጂ አጠቃቀም ሊሆን ይችላል። እነዚህ ላይ ትኩረት በመስጠት የሚሰራበት አጠቃላይ የትምህርት ቤት አስተዳደር ወይም ስኬታማ የትምህርት ቤት አስተዳደር ብለን እንጠራዋለን ማለት ነው። በቀጣይ የምናየው ደግሞ በትምህርት ቤት ተቋማት ውስጥ በብዛት የሚታዩ ዋና የአመራር አይነቶች ኦር ታይፕስ ኦፍ ሊደርሺፕ ስታይልስ ብለን የምንጠራቸው ምን ናቸው የሚል እናያለን። ስለዚህ በጣም ብዙ አይነት የትምህርት ቤት አመራር እና አስተዳደር ዘይቤዎች አሉ። ለምሳሌ እንግዲህ መጀመሪያውን ጀመርና የመጀመሪያው እንግዲህ የሚሆነው የለውጥ አምጪ አመራር ወይም ትራንስፎርሜሽናል ሊደርሺፕ ብለን የምንጠራው ነው። ሁለተኛ ላይ አሳታፊ አመራር ኦር ኢንስትራክሽናል ሊደርሺፕ ብለን እንጠራዋለን። ሶስተኛ አከፋፋይ ወይም ተጋሪ አመራር ኦር ዲስትሪቢዩትድ ሊደርሺፕ በእንግሊዘኛው። አራተኛ ላይ የምናገኘው ደግሞ አገልጋይ አመራር ኦር ሰርቫንት ሊደርሺፕ። አምስተኛ ላይ የምናገኘው የአመራር አይነት ዘይቤዎች አይነት አምባገነናዊ አመራር ወይም አውቶክራቲክ ሊደርሺፕ ለምንጠራው፣ እንዲሁም ስድስተኛ ዲሞክራሲያዊ አመራር ወይም ዲሞክራቲክ
ሊደርሺፕ። ሰባተኛ ለዝግጅት ክፍት የሆነ ወይም ለዘለቄታ አመራር የሚል ነው። ሌዘር ፌር ሊደርሺፕ ብለን የምንጠራው በእንግሊዝኛው። ስምንተኛው አይነት ዘይቤ ደግሞ ምንድን ነው የሚሆነው? ስልታዊ አመራር ኦር ስትራቴጂክ ሊደርሺፕ ብለን እንጠራዋለን። 10ኛ ወይም 9ኛ ላይ የምናገኘው ደግሞ ሁኔታዊ አመራር ኦር ሲቹዌሽናል ሊደርሺፕ የምንለው ይሆናል ማለት ነው። ስለዚህ እነዚህን የትምህርት ቤት ዋና ዋና የአመራር ዘይቤዎች እያንዳንዳቸው እስከነ ምሳሌያቸው፣ ጉዳታቸው፣ ጠቀሜታቸው አንድ ባንድ እናያለን ማለት ነው። ውድ የቻናሌ ቤተሰቦች በዚህ ትምህርት ላይ ጥሩ ነገር እንዳገኛችሁበት ተስፋ አድርጋለሁ። ስለዚህ ይህን ቪዲዮ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም በያላችሁበት።